የአንጋፋው ድምፃዊ ማህሙድ አህመድ የቀድሞ ባለቤት የሆነችው ከዚህ ዓለም በሞት ተለይታለች። ከመሸ አሳዛኝ የተባለ ዜና ተሰምቷል። ሁላችሁም ነፍስ ይማር በሉ። ታዋቂው ቲክቶከርና ዩቲዩበር ኑቲ ዳሎል ባልታወቀ ባላሰበበት መልኩ ዝርፊያ ተፈጽሞበታል። የቤት ሰራተኛችን ያው የበሩን የዋናው በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ወደ ቁልቢ የምትሄዱ ለገብርኤል በዓል ካላችሁ ይህ ቪዲዮ ለእናንተ ነው። በዚህኛው ሰዓት ብቻ እንድትንቀሳቀሱ የሚል አንድ ቪዲዮ ወጥቷል ማለት ነው። በዚህ ሰዓት ለቁልቢ ቅዱስ ገብርኤል ተጓዦች ከሹፌሮች አንደበት የተሰማ ጥብቅ መረጃ አለ። በስተመጨረሻም በረከት ሊስትሮ በሚባል ስሙ የሚታወቀው ቲክቶከር ሰሞኑን አንድ ግርግር ያስነሳና እያለቃቀሰ ይገኛል። እስኪ መታቁም ካላችሁ እስከ መጨረሻው ከኔ ጋር ቆይታችሁ ስለነዚህ ነገር የምትመለከቱ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ እንመጣለን። አሁን ወደ ቪዲዮአችን ዛት ዋን ቶሎ የማይገባት ፍሬንድ። እስኪ እንደዚህ አይነት ጓደኛ ያላችሁ ሰዎች ሜንሽን አድርጓቸው እንመልከት። ዳውን ይላኩልሽን ይሁንማ። ምን ቲክቶክ ላይ አይደለም፣ ኖርማል ቴክስት። አዎ ይሄ ከኋላዋ አርቲፊሻል ነው መሰለኝ። ያት ማናት? ማን ድምጽሽን ቀንሽ። አጠገባችን ያለችው ድምጽሽን ቀንሽ። አርቲፊሻል ነው። ወይኔ ጉዴ! አርቲፊሻል ነው እንዴ? እናት ያደረግሽው አርቲፊሻል ነው እኮ ነው የምትለኝ ነው እንዴ? አርቲፊሻል ልንካ ዋለች። ብዙዎቻችሁ ጋር እንደዚህ አይነት ጓደኛ እንዳለ እርግጠኛ ነኝ። በቃ በቀስተ ነገራችሁትን ነገር ሄዶ ይታልይታል በአደባባይ። በቃ እናንተን ውሃ ነው ነጭ ነው የሚያደርጋችሁ። እና እንደዚህ አይነት ጓደኞቻችን እባካችሁ አድቡ። በቀስታ ማውራትም ይቻላል የሚለው ነገር እንድታውቁ ፈልጋለሁ። አሁንም እንቀጥላለን። ወደ ቁልቢ ገብርኤል ሲጓዝ የነበረው ባስ ምንድነው ያጋጠመው? ከአዲስ አበባ ወደ ቁልቢ ገብርኤል ለንግስ የሚሄዱ ምዕመናንን ጭኖ በማቅናት ላይ የነበረ የህዝብ ማመላለሻ አውቶቡስ ሂርና የምትባለው ከተማ አካባቢ አደጋ እንደደረሰበት ከሹፌሮች አንደበት ያገኘነው መረጃ ያመለክታል። እናም ለሹፌሮች አንደበት ከስፍራው በደረሰ መረጃ መሰረት በባስ ውስጥ የነበሩ ሰዎች ምንም ሳይሆኑ በሰላም መትረፋቸው ተነግሯል። ታዲያ ወቅቱ ክረምት እንደመሆኑ የሚያንሸራትቱ መንገዶች እንዲሁም ወደ ቁልቢ ገብርኤል የሚሄዱ በርካታ መኪኖች በመኖራቸው ምክንያት ሹፌሮች በጥንቃቄ እንድታሽከረክሩ። ሰዎች አሁን እንደሚታወቀው ሰሞኑን ከተለያየ ቦታ የሚንቀሳቀሱ ተጓዦች አሉ። በገብርኤል በዓል ምክንያትም ሊሆን ይችላል፣ በሌላ ነገርም የሚንቀሳቀሱ ሰዎች አሉ። እናም የትራፊክ አደጋ የብዙ ሰዎችን ህይወት እየቀጠፈ ያለ ከድሮ ጀምሮ የሚታወቅ ገዳይ ነገር ነው። ስለዚህ ሹፌሮች ባካችሁ የሰው ነፍስ ዝም ብሎ አይጥፋ፣ ተጠንቅቃችሁ ንዱ። ለእናንተም ለዛ ለተሳፋሪው ደህንነት ስትሉ ተረጋግታችሁ ንዱ። እንደዚህ አይነት አደጋዎችም እንዳይፈጠሩ ማለት ነው። እዚህ ጋር ሰዎቹ ምንም አልሆኑም። ይህ የፈጣሪ ታምር ነው። ፈጣሪ ተመሰገነ ይሁን። ለዚህም እና ሌሎቻችሁም በሰላም ግቡ እላሉ ተጓዦች ማለት ነው። በዚህ ሰዓት ለቁልቢ ቅዱስ ገብርኤል ተጓዦች ከሹፌሮች አንደበት የተሰማ ጥብቅ መረጃ አለ። መጪውን ቀናቶች የቅዱስ ገብርኤል የንግስ በዓልን ምክንያት በማድረግ ወደ ቁልቢ ቅዱስ ገብርኤል በመኪና ለመጓዝ የተዘጋጃችሁ ለጥንቃቄ እንዲሆናችሁ ይሄንን አዳምጡ። አንደኛ፣ ወለንጪቲ ከቀኑ 10 ሰዓት ካለፈ ወደ ከተማ መግባትና ከከተማ መውጣት አይቻልም። ሁለተኛ፣ መተሐራ ከተማን ከቀኑ 11 ሰዓት ካለፈ ለቆ መውጣት አይቻልም። ሶስተኛ፣ ከአዋሽ ወደ መተሐራ ከቀኑ 11 ሰዓት ካለፈ መሄድ አይቻልም። አራተኛ፣ ጭሮ ከምሽቱ 1 ሰዓት ካለፈ ወደ ከተማ መግባትና ከከተማ መውጣት አይቻልም። አምስተኛ፣ ሂርና ከምሽቱ 2 ሰዓት ወደ ከተማ መግባት አይቻልም። ታዲያ ይህ አሰራር ላለፉት ወራቶች ሲተገበር የነበረ አሰራር ስለሆነ ለበዓሉ ተብሎ ካልተለወጠ በስተቀር ፕሮግራማችሁን አስተካክላችሁ እንድትጓዙ ሲል ከ570 ሺህ በላይ ያለው የሹፌሮች አንደበት ገጽ አስታውቋል። ስለዚህ ጉዳይ መረጃው ያላችሁ ተጓዦችም ሆናችሁ የተጠቀሱት አካባቢ ነዋሪዎች ወቅታዊ መረጃዎችን ኮሜንት ላይ አስቀምጡልኝ። መልካም ጊዜ። ሰዎች አሁን እንደሰማችሁት ነው። ተጓዦች በተለይ የዜና ለእናንተ የሚሆን ዜና ይመስለኛል። ሰዓታችሁን አመቻችታችሁ
የትኛውንም አይነት ጉዞ እንድታደርጉ ተመልክታችኋል። እሱ የጠቀሳቸው ቦታዎች ላይ የምታደርጓቸውን ጉዞዎች አሬንጅ አስተካክላችሁ ተጓዙ። ለበዓሉ ተብሎ ካልተቀየረ በዛ ሰዓት ብቻ ነው መንቀሳቀስ የምትችሉት ማለት ነው። ይህ ዜና ለሹፌሮችና ለተጓዦች ሼር ማድረግ እንዳይረሳ። እዚህ ውስጥም ተጓዦች ካላችሁ ይህ ነገር ለእናንተ ይጠቅማችኋል ማለት ነው። እንቀጥላለን። 7 ዓመት ሙሉ የለፋውበትን እንቅልፍ አጥቼ የሰራሁትን ፕሮጀክት ኢትዮጵያ ኤርላይንስ ሊቀበለኝ አልቻለም። ዋት ምን አይነት ፕሮጀክት ልትሰራ ነው? 7 ዓመት ሙሉ የለፋችበትን ማን ስለሆነ ነው እንዳልን እንዳታነቃቁኝ። ግን እስኪ ምን አይነት ፕሮጀክት ነው የሰራችሁ? አብረን እንመልከተው። እዚህ ጋር አንዷ ምን አለች? 7 ዓመት ሙሉ የለፋውበትን እንቅልፍ አጥቼ የሰራሁትን ፕሮጀክት ኢትዮጵያን ኤርላይን ሊቀበለኝ አልቻለም ማለች። እና ፕሮጀክቱን ላሳያችሁ። ቆይ ይሄ ነው ፕሮጀክቱ። እንግዲህ ወዮ ምን አይነት ፕሮጀክት ነው? ጭራሽ ውጪ ልገለል ልጨርስ ከዛ ህዝቤት መቼ ዋዛ ነው ኮመንት አይዞሽ እህቴ ሊነጋ ሲል ቁርስሽን ቢ ኮሜንት የሚጽፉ ሰዎች ባይዘን ጭንቅላት አላቸው። እህቴ እነሱ ታያቸው እኛንም ታይ። ኧረ ኮሜንት የምጽፉ ሰዎች ያን ይመቻቸው። ኧረ ኮሜንት የምጽፉ ሰዎች ይመቻችሁ። ግን ከየት ነው የምታመጡት እንደዚህ አይነት ኮሜንት? ለልጅቷ ሞራል እንኳን አስቡላት። ፕሮጀክቱ ግን ባይሰራ ባይነኝ ምንድን ነው? ለዚህ እኮ 7 ዓመት ከለፋሽ ከባድ ነው ማለት ነው። በጣም ጭንቅላት አለሽ። ለማንኛውም ይመችሽ። ፈታ አርገሽናል። እናመሰግናለን። እንቀጥላለን። እስቲ ቲክቶክ ምን ያህል ፓወር እንዳለው እንዲህ። እሺ ሚሚ ወይም በረከት ትባላለች፣ የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ፣ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሀቀኛ ሾፌሮች፣ ሀቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይህንን ቪዲዮ እያየሽ ከሆነ እቺ ልጅ አትጠቅምሽም። ስለዚህ ሌሎችም ደላሎች፣ ሹፌሮች የምታውቋቸው ካሉ በሙሉ ላኩላቸው። ሀገሯ አዳወሩ አካባቢ መሰለኝ፣ ወደዛ አካባቢ የምትሄዱ ሹፌሮችም ካላችሁ ሀቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ። እኔ ያው ምንም አላረጋትም፣ ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው። እኔ ቤቴም ስትኖር በጣም በደስታ ነበረ። የምሬን ነው የምላችሁ። እኔ ማንንም በድል አይነሱ አይደለም። እና እስቲ ሀቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይሄን ካደረጋችሁልኝ የምሬን ነው። በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር የምደነቀውና እስቲ ልሞክር ብዬ ነው። ሰዎች እንግዲህ እንደሰማችሁት ነው። ታዋቂው ዩቲዩበር ኑቲ ዳሎል ቤቴ ተዘርፏል ጉዶኛለሁ እያለ ይገኛል ማለት ነው። እንደሰማችሁት ቤት አስቀምጦ የሄደውን የመስሪያ ቤት በር ሰርቃ ሰራተኛው ሄዳበታለች ማለት ነው። እና እንደሰማችሁት ታዋቂው ዩቲዩበር ኑቲ ዳሎል ቤቴን ተዘርፌያለሁ ጉዶኛለሁ እያለ ነው። እና ባልታሰበበት መልኩ የመስሪያ ቤት በሩን ባስቀመጠበት ሰራተኛው ወስዳ ወዴት እንደገባች አይታወቅም። እናም አንደኛ መስሪያ ቤት ብር እንዴት ቤት ውስጥ ታስቀምጣለህ? ግን ቢሆንም እሷ የሰራችው ነገር ልክ ነው እያልኩ አይደለም። አብዛኛው ሰዎች ሰራተኛን በጣም ያቀርባሉ። በዛም ኬዝ በቃ መናናቅ ይመጣል። ያ ነገር ድፍረት ይሆንና የማይሞክሩ ነገሮችንም ሊሞክሩ ይችላሉ። እርግጥ ነው ተቸግራ ሊሆን ይችላል። እናም ቢሆንም ግን እንደዛ ማድረግ አልነበረባትም፣ ተገቢ አይደለም። እና የምታውቁ ሰዎች በቲክቶክም ያው ሼር አድርጎላችኋል ፎቶዋን ማለት ነው። ያን ፎቶ አይታችሁ ልጅቷን በአካል ካገኛችሁ ለእሱ ጥቆማ ማድረግ እንዳይረሳ። እንደምታዩት ሜሪቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበት የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሱ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው
ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደምጨምርና ይህንን ሱቅ እንደሚወስደው መመረቅ ስላለብኝ ይህንን ገዝቻለሁ። ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ፣ ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፈቃደኛ ነበረች። እንደውም ትናንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ያለኝ፣ አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዟል ምናምን። እኔ አይቶት በቃ ደስ ብሎት ምናምን እና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው ይመስለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ ላይቭ ነው አለኛ። እንግዲህ ፋሚሊዎች ስለዚህ ነገር ያልሰማችሁ ካላችሁ እኔ አጠር አድርጌ ልንገራችሁ። ይህ ልጅ በረከት ሊስትሮ ይባላል። የቲክቶክ ስሙ ነው። ሊስትሮ ነው የሚሰራው እና ከሜሪ ቦንዳ አንድ ቻሌንጅ ተሰጥቶት ነበር። እናም ያን ቻሌንጅ እንደ እግዚአብሔር ፍቃድ ሆኖ አሸንፎ ሊቀበል ሄደ። እሱ ያለችው ግን ቻሌንጁን አሸናፊ የሆነ ሰው ይሄን ሱቅ ወስዶ ይሰራበታል፣ ይነግድበታል ነው ያለችው። እሱ ግን ምንድን ያደረገው ደላላ ወስዶ ደላላ ይዞ ሄዶ ሱቁን አስገምቶ 1 ሚሊዮን ብር ያወጣም ብሎ 300,000 ብር ብቻ ነው የሚያወጣው ብሎ ጭቅጭቅ ክርክር አስነስቷል። እናም ይባስ ብሎ ደግሞ ከነሱ ጋር ማውራት ሲገባው እዛ ሄዶ ላይቭ እየገባ ለፎሎወሮቹ እና ለታዋቂ ቲክቶከሮች ሼር አድርጉ፣ አንፎሎ አድርጉ፣ ተበላው እያለ ሲያለቃቅስ ሰሞኑን ቲክቶክ ላይ አይታችሁት ሊሆን ይችላል። እሱም በጣም ትልቅ ስህተትን የሰራው ከዲሲፕሊን አንጻር። እንደዚህ ማድረጉ ተገቢ ነው ትላላችሁ ወይስ አይደለም? ኮሜንት ላይ አስቀምጡልኝ። እስኪ ሙሉን ሀሳብ እንስማና ድጋሚ ሀሳብ የምንሰጥበት ይሆናል። ላይቭ እንዳለ አላውቅም። በረከት ሲጀምር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩት እኛ ልንሸልመው ፈቃደኛ ነበረን። እሱ ግን መሀል ላይ ሀሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀምር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁ ለሚሸጥ ሰው አይደለም። እኔ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ሌላ 300,000 ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሙሉ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባዬ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም ሊረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩ ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አንፎሎ ማለት ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። ፋሚሊዎች እንግዲህ እንደሰማችሁት ነው። በዲሲፕሊን ምክንያት ሽልማቱ ለሌላ ሰው ተላልፏል፣ ሌሎች እንዲወስዱ ተደርጓል። እናም ሁለተኛና ሶስተኛ የወጡ ሰዎች ሽልማታቸውን ሲቀበሉ የምናሳያችሁ ይሆናል ብሏል ማለት ነው። እንዳለችውም እኔ የእሷ ደጋፊ የሚነሱ አጋዥ ነኝ። እሱ የሰራው ነገር ልክ አይደለም 100% ማለት ይቻላል። በቃ ሲጀመር ዋጋውን አልተነጋገርክም። ሲቀጥል ደግሞ የሚሰራ ሰው እንፈልጋለን ወይም ለሚሰራ ሰው ነው የምንሸልመው ነው ያሉት እንጂ አንተ ደላላ ወስደህ የምታሸምተው እንትን ልትል አትችልም። እናም በራስ በገዛ እጅ ቻሌንጁን አታል የለፋበትን አሁን ብታለቅስም ምንም ማድረግ አይቻልም። ህግ የሚፈርደው ለእነሱ ነው። እና አንዳንዴ በቃ ሰዎች ስላሉ ስላሞገሱን አለን እንደ ስላሉ ብቻ ማይሆን ነገር ውስጥ ባንገባ ማይሆን ድርጊት ውስጥ ባንዘፈቅ ጥሩ ነው። እና ይሄን ሀሳብ እንዴት አያችሁት? የእናንተን ኮሜንት ላይ አስቀምጡልኝ። አይደለም እኔ በጨዋነት ስለሰራው ሞኝ መሰልኳቸው። እንደዚህ ጋር ሰራ ሰርቼ ነው የሰው ፊት ገርፍ ነው። እኔ ዝም ብዬ በነፃ አላመጣሁትም ሰርቼ። ለምን እዚህ አይሆንም? ሄዳልሽ በቀለጃ አይደለም። ኢትዮጵያ ልባት ገደል እንደገባኝ
እግዚአብሔር እሱ ያንተ ህይወት ያልፋል ብለው አይደል ፎሎ ያደረጉት እኮ ወላማቶ ሾፎ አለፈል ብሎ ነው በቃ ይለፍልህ ከር ወንድማችን ለስንት ዓመት እንደዚህ በስንት መከራ ያለፍኩልሽ ነው ከመንገድ ዳር ተነስቼ መጥቼ ዛሬ እየጣርኩ ተስፋዬ እንዴት ይቀጥታል እዚህ ጋር እግዚአብሔር እንግዲህ ፋሚሊዎች ይሄ ነው በረከት ሊስትሮ የሚባለው የቻሌንጁ አሸናፊ እና እያለቀሰ ነው ያለው። መጀመሪያም ቪዲዮ ሳይ በቃ እነሱ ጥፋት ያደረጉ በቃ ሙሉ በሙሉ ለሱ ነበር የደገፍኩ የነበረው። ግን የሷንም ሐሳብ ስሰማ በቃ እሱ ነው ዞሮ ጥፋቱን የፈጸመው። ቢሆንም አሁንም ይቅርታ ጠይቃ ረፈደም መውሰድ ትችላለን። ወደ ህግ ወደ ሌላ ማቀሳሰር ስም ማጥፋት ሳይሆን ይቅርታ ጠይቀው እነሱ አጥፍቷል ብሎ ቢያምን እንኳን ይቅርታ ጠይቆ እሱ ሄዶ ቢቀበል ባይነኝ። ያው በገዛ እጅ ያመጣው ነገር ነው። ፈጣሪ ድረስልህ። ጥሩ ስራ የሰራ ነው ያለው እናውቃለን። ቢሆንም ግን እንደዚህ አይነት ድርጊትን ባታደርግ ጥሩ ይመስለኛል። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳየ ብሎኝ ትናንትና ባለሙያው ወስጄ አሳይቼው ነበር ቤተሰቦቼ። ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ። እና ዛሬም ልጄን ለመረከብ እጄ አናግሬያቸው ነበር። ሰደቡኝ፣ ቤተሰብ ተሳለቁብኝ፣ አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም ቤተሰቦቼ። እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ፣ ፍርዴን ስጡኝ። በቃ እናንተ ፍረዱ። ድሀ ስለሆንኩ ነው እንደ የሚቀለድብኝ። በጣም ደብሮኛል። ፋሚሊዎች እንደሰማችሁት ነው። ሶስቱም ቪዲዮ ላይ ልጁ እያለቀሰ ነው ያለው። እንደምንም እንደሚደረጉ አድርጉና በቃ ችግሩን ፍቱት። በቃ እሱም ያው ለፍቷል፣ ጥሯል፣ ግሯል። እኔ እሱ ችግር የሆነብኝ ማለቃቀሱ ብቻ ነው። ሄዶ በስርዓት በጸባይ ቢያወራ የሆነ መፍትሄ ሊፈጠር ሊደረግ ይችል ነበር። እሱ ግን እዚህ ስላለቀሰ ብቻ የሆነ ነገር የሚፈጠር የሚሆን መስሎት ነው። ምንም ነገር አይመጣም ስላለቀስክ። ሄደ በጸባይ እንደምንም ብላ ተነጋግረ ጉዳዩን ፊክስ ብታደርጉት ጥሩ ነው። ሌላ ምንም መፍትሄ ያለ አይመስለኝም። ፋሚሊዎች ይሄ ሁለተኛው ቪዲዮ ነው። ቀደም ኖቲ ዳሎል ተዘርፍ ያለው ብሎ ከሰራው ቀጥሎ የሰራው ጉድ ነው። የሰራተኛዋን ጉድ እዚህ ጋር ተመልከቱልኝ። የቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላት ነው እያላችሁ ነበረ። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው። በላስቲክ የታሰረ የድርጅት ብር ነው የወሰደችው እና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነውና ይዛ ሄደችው የራሷ ልብስ ራሱ ባለቤት የገዛችላት ልብስ ነው። ከኛ ጋር ካፌ፣ ሪዞርት የትም ስንሄድ ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅምና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንትን ብላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠውና ቸግሯት ይሆናል ምናምን አይ አንደርስታንድ አደርጋለሁ እሱ ነገር ግን በጣም የሚያበሳጫችሁ ነገር ይሄ ነው። የደረሰበት ሰው ይገባዋል። ኖቲ ዳሎል እዚህ ጋር የሰራተኛዋን ብላት ነው የተመለከትኩት። ጭራሽ በጠዋት ነው መሰለኝ ይዛ የጠፋችባቸው በሩን ጭራሽ እንዳይወጡ ከወጡም እንዳይደርሱባት በሩን ቆልፋ ቁልፉን ይዛ ሄዳባቸው የሆነ የቤቱን የበሩን መቆለፊያ ሌላ አምጥቶ እየቀየረ ነው መሰለኝ። እና ከዛ ይበልጥ ደግሞ ልብ የሚነካው ወይም የሚያበሳጨው ነገር አብሯቸው ወንድ ነው ይቅርታ ከነሱ ጋር ሆና ማትሄድበት የለም። ካፌ፣ ሬስቶራንት፣ ብዙ ቦታ አንድ ላይ እንደ ቤተሰብ ነበር የሚመለከቷት። እንደዛ አይነት ሰው ደግሞ ሲክዳችሁ ወይም እንደዚህ አይነት ድርጊት ውስጥ ተዳፍሮ ሲገባ በጣም የደረሰባችሁ ሰዎች እስኪ ኮሜንት ላይ ምን ያህል እውነት ነው ይሄ ነገር ያበሳጫል ስሜቱን እስኪ ኮሜንት ላይ ግለጹልኝ።
እናም ሌላ ምንም ልል አልችልም። ለሱም ፈጣሪ ድረስለት። ፎቶዋን እንደምታዩት በቅድሙ ቪዲዮ ላይ ተመልክታችኋል። ያገኛችሁ ካላችሁም ለራሳችሁ ጥንቃቄ አድርጉ። ጥቆማን በማድረግ ለሱም መልሳል። እሱም ምንም አላደርጋትም፣ ብሩን መልሳ በሰላም እንለያይ እያለ ነው። ወደ ህግ ቦታ ከመደራረሳቸው በፊት ይህን ነገር ቢደረግ ጥሩ ነው። ያገኛችሁ ሰዎች ሼር አድርጉ። ለምንድን ነው የእብዶች ሆስፒታል ግን ወንዶች ብቻ ያሉት? ማለት ወንዶች ብቻ ሳይሆኑ ብዙዎቹ ወንዶች ናቸው። አማኑኤል ምናምን ስትሄዱ አሁን አብዛኛው ወንድ ነው። እና እኔ ሀሳብ ሆነብኝ፣ ለምንድን ነው ወንድ ብቻ ያበደው እንዴ? በጣም ጥሩ፣ እንደዚህ ጀመርን አይደለ? እሺ ይሁን። አብዛኛውን ጊዜ አማኑኤል ምናምን ሲኬድ ያው ወንዶች ነው በብዛት ያለ ነው ሳይሆን ያሉት ወንዶች ናቸው። ጸበሉን የሞላችሁት እናንተ አይደላችሁ እንዴ? እንዴ የሆነ በጣም የምታደንቁትን ሴሌብሪቲ ያያችሁ እኮ ነው የሚመስለው። እዚህ ጋር እዛ ጋር ስትሄዱ ማር ነው እኮ አሪፍ ነው ይሁን ስማ ቦሎስ ቅዱስ ዲቀር ይበል እንጂ ደግሞ እኮ ያስቀው ነገር ሁሉም ስም አላቸው። ማነ እንትና አለ ማነ እንትና አለ። ኧረ ይቅር ይበል እንደዚህ ነገር ውስጥ ወንዶች ለምንድን ነው አማኑኤል ሆስፒታል የበዛችሁት ብላ ጠይቃለች አንድ እህታችን። አማኑኤል ሆስፒታል ወንዶች የበዙት አብደውም የገቡት በእናንተው ምክንያት ነው። ለእብድነትም መነሻነት የምትሆኑት ራሳችሁ ሴቶች ስለሆናችሁ ነው ወንዶች እዛ የበዙት። ሁለተኛ ደግሞ እናንተ ጸበል ቦታ ለምን በዛችሁ? ይህ ነገር እስኪ ይጣራ። ምን ያህል ነው ከሴጣን ጋር ቁርኝት ያላችሁ? እስኪ እናንተም ይችን ነገር አሰብ እያደረጋችሁ ጠብቁኝ እና ጥሩ መልስ ነው ወንድማችን የሰጠው። የወንዶች አባል የሚኮሩበት ብያለሁ። አንተን በጣም ይመቸኛል። ልጅ ጠፍተሃል፣ የት ነው ያለው? ቪዲዮዎችን እንደ ድሮ ስራ። ናሆም ይባላል በቲክቶክ ስሙ እና ገብታችሁ ፎሎ አድርጉት። በጣም ምርጥ ልጅ። ከመሸ አሳዛኝ የተባለ ዜና ተሰምቷል። ሁላችሁም ነፍስ ይማር በሉም። የአርቲስት መሐሙድ አህመድ የቀድሞ ባለቤት ማረፋቸው ተነገረም። የተወዳጁ አርቲስት መሐሙድ አህመድ የቀድሞ ባለቤትና የአራት ልጆቹ እናት የሆኑት ወይዘሮ ፀሐይ ተስፋዬ ከዚች ዓለም በሞት ማረፋቸው ሰምቷል። ለአርቲስት መሐሙድ አህመድ እና ለወይዘሮ ፀሐይ ቤተሰቦች፣ ወዳጅ ዘመዶቻቸው በሙሉ መጽናናትን እንመኛለን። ነፍስ ይማር። ፋሚሊዎች እንደሰማችሁት ነው የአንጋፋው አቀንቃኝ ሙዚቀኛ የሆነው መሐሙድ አህመድ የድሮ ባለቤት ፀሐይ ተስፋዬ ከዚህ ዓለም በሞት ተለይታለች። እጅግ ልብ የሚነካ ነው። ለመሐሙድ አድናቂዎች፣ ደጋፊ እና ለሱና ለቤተሰቦቹ መጽናናትን እንመኛለን። ነፍስ ይማር ብያለሁ። እንግዲህ ፋሚሊዎች የተመለከታችሁት የዛሬው ቪዲዮ ነው። እንደወደዳችሁት ቁም ነገር እንዳገኛችሁበት ፈታ እንዳላችሁበት አልጠራጠርም። በቀጣይ ቪዲዮ እስከምንገናኝ እናንተ ይሄን ቻናል ሰብስክራይብ እያደረጋችሁ ጠብቁኝ። ምን ይጨመር ምን ይቀነስ ኮሜንት ላይም ጠቃርኩ። በቀጣይ እስከምንገናኝ ባይ ባይ።